ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ከረማችሁልን ወይ? በሀገር ውስጥም ከሀገርም ውጭ ያላችሁ የፕሮግራማችን ተከታታዮች ሰላም ቆያችሁልን? እግዚአብሔር ይመስገን እኛ ሰላም ነን። ያው ወደ ወትሮ መርሃ ግብራችን እንገባለን። እንደባለፈው ያው ከኢትዮጵያ ጋር የተገናኙ ሚስጥሮችን ከቁጥር ጋር ብለን ያነሳናቸዋል። ከዛ ጋር ቀጥሎ በተያያዥ ሌሎችም ቁጥሮች እያነሳን ተመሳሳይም ቁጥሮች በሌላ አንድምታም እያነሳን የምንወያይበት ነው። እንደተለመደው ከዚህ በፊትም እንደሚጠይቀኝ ከካሜራ ጀርባ ሆኖ የሚያግዘኝ ወንድሜ ጥያቄዎችን ያነሳና እሱ ባነሳው ላይ እንደተለመደው መልስ እየሰጠን እየቀጠልን እንሄዳለን። ወደዛው እንሂድ። ወደሱ ሸኛችሁ። እሺ እንዴት ናችሁ ቤተሰቦቼ? ሰላም ናችሁ? እኔ ደህና ነኝ፣ በጣም ደህና ነኝ። እናንተ ጋስ ሳምንቱ ቀኑ እንዴት እያለፈ ነው? ባለፈው ያው ስለ 369 በጣም አርግተን ያብራራሃልኝና በጣም ብዙ ነገሮችን ነግረኸኛል፣ ደስ ብሎኛል። አሁንም የመጨረሻ ነው ይሄ ቪዲዮ ሊሆን ይችላል ብዬ የማስበው፣ ምክንያቱም እንደባለፈው ስለ 369 እያንዳንዱን ነገር ነግረኸኛል። አሁን ደግሞ የቀረኝ ከ1 እስከ 3 እና 9 11 እነዚህ ላይ ጥያቄዎች አሉኝና የመጨረሻ ነው። ካስጨነቅኩ በጣም ይቅርታ። ያው እንግዲህ እና ይሄ ነው። ከዛ በፊት ውድ የዩቲዩብ ቻናል ቤተሰብ፣ ለዚህ ቻናል አዲስ ከሆናችሁ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ስለዚህ ወደ ጥያቄ ልግባ። አንደኛ ጥያቄ 1 እና 3 ከሰው ልጅ አፈጣጠር ጋር የሚያገናኙ ነገር አለ? ከሰው ልጅ አፈጣጠር ጋር ማለት ነው። ባለፈው 369 ስለ ክርስቶስ ያለውን ነገር በደንብ ነግረኸኛልና ዛሬን ደግሞ ከ1 እና 3 ከሰው ልጅ አፈጣጠር ጋር የሚያገናኙ ነገር አለ ወይ? ይህንን ነገር እስቲ ንገረኝ። መልካም። ወደ መልሱ ከመሄዳችን በፊት ያው እሱ ቀድሞ የመጨረሻ ገና መስጀመር ገና ምንም ነው ይሄ እና ገና ብዙ ነገር እናወራለን። ብዙ ነገር ያገላበጥንም ከዶክመንቶች ጋር ብዙ የምንመልሳቸው ነገሮች ይሆናሉ። አሁን ወደ መጀመሪያው ጥያቄ ስንሄድ 1 እና 3 ከሰው ልጅ ጋር ተፈጥሮ ጋር ወይም አፈጣጠር ጋር ምን ያገናኘዋል የሚል ነው። አዎ የሰው ልጅ ከመጀመሪያም ባለፈው በ3 እና በ6 በ9 ላይ በገለጥነው ላይ አውርተን ነበር አይደል? የሰው ልጅ የእግዚአብሔር አምሳል ነው፣ የሥላሴዎች አምሳል ነው ብለናል። የሥላሴዎች አምሳል ነው ስንል በአብ በወልድ በመንፈስ ቅዱስ ስም በአንድነት የተሰራበት ነው። ኑ በምሳሌያችን እንደ መልካችን አድርገን እንስራ ብለው ሲሉ የሰው ልጅን ሲሉ አብ ወልድ መንፈስ ቅዱስ በሶስትነት አንድነት በሰው ውስጥ ያለውን ደግሞ አንድነት በሶስትነት የሚገለጥ ነው። የዚህ ነው የመጀመሪያው ሚስጥር ማለት ነው። ከዚህ ጋር ተያይዞ አዳም እንደዚህ ከ3 እና 1 አዳም የተጠየቀበት ሚስጥር ነው። ጥፋት ካጠፋ በኋላ ባይዘው በመጽሐፍ አክሲማሮስ ላይ ከዚህ በፊትም ተናግረን ነበርና አቅጣጫ ያስቀምጣሉ መጽሐፍ አክሲማሮስ ላይ ማለት ነው። እና 3 ቁጥር ምስራቅ ነው፣ ገነት ያለችበት ማለት ነው። እንዴት? እዛ መጽሐፍ አክሲማሮስ ላይ ገብተው ያንብቡ አለ። እዛ ላይ በእያንዳንዱ አሁን ሲኦል በስተምዕራብ በኩል 1 ቁጥር ነው ይሉና ብሔረ ብፁዓን ገነትን በምስራቅ ያደረጉና ሰሜን ላይ ደግሞ ብሔረ ብፁዓን አድርገው ማዕከላዊ ምድር ሰማይቷ ኢየሩሳሌም ወይም ደግሞ በምድራዊቷ የምትገለጠውን ኢየሩሳሌም ይደረግና ሚስጥር ከሰማይና ከምድር ጋር ያገናኙታል። እና ይሄንን ስናደርግ 1 ቁጥር ላይ የተቀመጠው ሲኦል ነው። 1 ቁጥር የሲኦል ምሳሌ ነው። 3 ቁጥር ደግሞ የገነት ምሳሌ ነው። ሲኦል ሞት ነው አይደለ? ትክክል። ሲኦል ሞት ነው።
ገነት ደግሞ ሕያውነት የዘላለም ነው። ስለዚህ አብ ወልድ መንፈስ ቅዱስን ምሳሌ ሲደረግ ሕይወት መሆኑ ነው። አዳም የተሰራበት የሕይወት መንገድ ነው። ስለዚህ ጥፋት በሚያጠፋበት ሰዓት አዳምን 3 ጥያቄ፣ ሔዋንን 1 ጥያቄ ተጠይቀው ነበር። ያ ጥያቄ ምንድን ነው? አዳም ወዴት አለ? ራቁትን እንደሆንክ ማን ነገረህ? ስለ ራቁት ባይዘው በደንብ እናወራበታለን በሌላ ርዕስ ላይ ከአይን መገለጥ ጋር ከከናናውን ጋር ተይዞ እንዴት እርግማን እንደሆነ ኖህ ያ በሰለሞን እንትን ሕያው የሆነውን ልጅ እንዴት እንደሚሰጥ ከመጽሐፍ ቅዱስ ጋር አገናኝተ ነው የምናነሳው ነገር ይሆናል። ግን ዋናው አጀንዳችን ይሄ ስለሆነ ነው። 3ኛው ደግሞ አትብላ ያልኩን በላህን ብሎ ጠይቆታል። ምን ጠይቆታል? አዳም ወዴት አለ? ራቁትን እንደሆንክ ማን ነገረህ? አትብላ ያልከውን በላህን አለው። ከዛ ሔዋንን ደግሞ 1 ጥያቄ ብቻ ነው የጠየቃት። ይህ ያደረግሽው ምንድን ነው? ስለዚህ አዳም በሶስትነት የተሰራበትን ምሳሌ መጀመሪያ እሱ አይደል የተፈጠረው? የ3 ጥያቄ የያዘ ነው። ስለዚህ ጥያቄው በ3 ነው። ስለዚህ ሔዋን በ1 ጥያቄ ተጠይቃለች ነው። ተግባባን? የሚገርም አይደለ? ይሄም ጥያቄ ኢየሱስ ክርስቶስ በገዳመ ቆሮንጦስ የአዳምን 3ቱን ፈተና ያለፈበትን በሰይጣን በ3 ጥያቄ ፈተና አልፎታል። አይደለ? ስገድልኝ፣ ስላንተ መላእክትን ያዘጋጃ እንዳያደናቀፍ አይደለ? ይሄን ድንጋይ ዳቦ አድርገው የሚል ነው። ከምግብ ጋር የተገናኘ ነው። በምግብ ብቻ አይኖርም ሲባል የሰው ልጅ በምግብ ስቷልና የሚለውን ነው። በመስቀል ላይ ደግሞ በጌቴሰማኒ ጸልየዋል። ያው 3 ጸሎት ጸልየዋል አይደል? 3 ጊዜ እየተመላለሰ ይተኙበት ነበር ደቀ መዛሙርቶች። ጽዋ ከኔ ትለፍ። የአዳምን ስጋ ስለለበሰ የአዳምን ጥያቄ ከራሱ ያማልደው ነበረ ነው። አብ እቺ ነገር ከኔ እያለ ከአብ ጋር ከራሱ ጋር ያማልደው ነበር። እቺ ጽዋ ከኔ ትለፍ ማለት የአዳም መከራውን ነው። ያችን መልስ መለሰና ከእንደገና ልክ ከተሰቀለ በኋላ ምን አለ? ጌታ ሆይ ወይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ ያደረግሽው ምንድን ነው አላት። ሰው የሚያደርገውን አያውቅም። የማያውቅ ነው። አየ መጣ ምድር ላይ ያለ የሰው ልጅ የሚያደርገውን የማያውቅ ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የሚል መልስ ተሰጠ ማለት ነው። በ3ና በ1 ማለት ነው። ከነዚህ ጋር የተያያዘ ነው እና 3ና 1 ከኛ እንዳንዱ ሆነ ነው። አሁን ሲስት የሰው ልጅ ከኛ ማለት ገነት አብ ወልድ መንፈስ ቅዱስ አንዱ የሚለው ሰይጣንን መምሰል ነው። ከኛ እንደ ሰው እንደኛ ሁን ብለን በክብር በአብ ወልድ መንፈስ ቅዱስ በስላሴ መልክ ብንፈጥረው ይሄንን አልፈልግም ብሎ ምሳሌ ሕይወትን ትቶ ምሳሌ ሞትን አንዱን ሰይጣንን መሰለ ነው። ተግባባን? ከኛ እንዳንዱ ሆነ የሚለው ምስጢር ይሄ ነው። ከኛ እንዳንዱ ሆነ የሚለው ምስጢር አብ ወልድ መንፈስ ቅዱስን ጥሎ ወጥቶ ሰይጣንን መምሰል ማለት ነው። ስለዚህ ገነት በስተ ምስራቅ በኩል የ3 ቁጥር ስትይዝ የአብ ወልድ መንፈስ ቅዱስ የዘላለም ሕይወትን የሚያስገኙና የሰው ልጅ ለክብር የተፈጠረበት ነው። የሰው ልጅ ሲሞት ደግሞ ወደ 1 ቁጥር ይመጣል፣ ወደ ሲሆን ማለት ነው። እቺ 31 ሲሆን በሚስጥሩ ዓለም በጣም የሚወደድ የሚያከብሩት እንግዲህ ወደፊት ደግሞ ሲገለበጥ ደግሞ ምን እንደሆነ እናወራለን እና ወደ 2ኛው ጥያቄ እንሂድ። በእርግጥ ይሄኛው ጥያቄ ምናልባት ባይገናኝም ሊገናኝ ይችላል። አረው ነው ብቻ 2ኛ ጥያቄ 1 እና 3 ወይም 3 እና 1 ለምን የሚስጥሩ ማህበራት አይወዱትም? ለምንድን ነው የማይወዱትና ያው ይገናኛል ብዬ አስባለሁ ከጥያቄ ጋር ይሄንን ነገር እስቲ ልክ ነው። አሁን ያነሳነው ሐሳብ አለ አይደለ? አሁን ያነሳነው ሐሳብ አለ። ያነሳነው ሐሳብ ለምሳሌ ሜትሪክስ ፊልምን አይታችኋል እና በሜትሪክስ ላይ ገጸ ባህሪዎች 2 ገጸ ባህሪዎች አሉ አይደለ? ኒዮ እና ትሪኒቲ ማለት ስላሴዎች ማለት ነው። ምን ያህል አባቶች ምን ያህል እንግዲህ አውርተናል። አሁን አይደል መጽሐፍ ቅዱስ ላይ ምን ያህል እንደተቀመጠ ግን ይሄንን እንዴት እነሱ እንደሚጠቀሙበት እናውራ። ኒዮ የሚባለው ገጸ ባህሪ ኒዮ ኮርቴክስ ማለት ማይንድ ውስጥ ያለ እንትን ነው። እሱ ወደፊት እንግዲህ ስለ ፊልሞች ስናወራ በዝርዝር አንስተን የምናወራው ይሆናል እና ኒዮ የሚለው ቦታ ስዊች ስናደርግ እቺ ኤን ኢ ኦን ቦታ ኦን
ከፊት ለፊት ስናመጣት ዋን ይሆናል። ኦኬ ኒዮ የሚለውን ዋን ይሆናል። አንድ ይሆናል። አንድ ነው። አንድ ትክክል። ትሪኒቲ ሶስት አንድና ሶስት ማለት ነው። ስለዚህ ሜትሪክስ የሚለው በከለዳውያን ቀመር አለ። የከለዳውያን ቀመር የሚባላል እና በዛ ከለዳውያን ቀመር ጎግል ላይ ፈልጋችሁ አገኙት። ከለዳውያን ጂኦሜትሪያ የሚል አለ። በሱ ላይ ገብተን ስንሰራው ሜትሪክስ የሚለው 31 ይመጣል። አውቀውን ይሰሩት። አዎ 31 ይመጣል። 31 ቁጥር ይመጣል እና እንዳልኳችሁ ሜትሪክስ የሚለው 31 ይመጣል። እንትኑ ላይ ምንድነው ፊልሙ ላይ የአንድና የሶስትን ሚስጥር ይናገራሉ። ለምንድን ነው ፈረንጆች ይሄንን ቁጥር የሚጠሉት ከተባለ 31 ቁጥር ምንም እንትን የላቸውም፣ ይሄ ችግር የለባቸውም ከ31 ቁጥር ጋር። 13 ጋር ግን ረብሻ ያላቸው ምንድን ነው ከ3 ይወልድ 31 ሲሆን ከገነት ወደ ሲኦል መምጣት ነው ብያለሁ። 3 ቁጥር ምንድን ነው ብያለሁ? ገነት። ምሳሌ የዘላለም ሕይወትን በክብር የሰው ልጅ የተቀመጠበት ቦታ ነው። ትክክል አይደለ? ለክብር የተዘጋጀበት በክህነቱና በንግስና የሚኖርበት ዓለም ነው 3 ቁጥር ማለት ነው። 1 ቁጥር ሲኦል ነው፣ የሚሞትበት ሴጣንን መምሰል ነው። ከምሳሌ ስላሴዎች መውጣት ሞት ነው። ስላሴን የማይመስል የሰው ልጅ ፍጡር ሁሉ ሞት ነው። ስለዚህ ስላሴ መምሰል አለበት ነው እሳቤ። ስለዚህ ከ3 ወደ 1 ስለሆነ ሞት ነው እና ሜትሪክስ እስር ቤት አይደል? የሰው ልጅ ወደ ስላሴን እንዳይመስል ከ3 ወደ 1 ስለሆነ ከ3 ወደ 1 ነው ማለት ወደ ሴጣን መሄድ ስለሆነ እሱ ይፈለጋል። 13ን ግን ግልባጩ የሚጠሩት ለምንድን ነው ብለህ ካልከኝ አሁንም ተቃራኒው ማሰብ ነው። 1 ቁጥር ሲኦል ነው ካለን ከሲኦል ወዴት ነው የምትሄደው ማለት ነው? ወደ ገነት ነው። ስለዚህ ኢየሱስ ክርስቶስ ሲመጣ 12ቱን ደቀ መዛሙርት አድርጎ 13ኛ ማን ነው? እሱ ነው። ስለዚህ እውነትም መንገድም ሕይወትም እኔ ነኝ ነው አይደል? እውነትም መንገድም ሕይወትም 1 2 3 ስለዚህ ያቺ አንድ መንገድ አለች። የአንዷ መንገድ የሚመጣበት ዘዋን የሆነው የሚረዳው ሎጎስ ይሉታልና የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ሪፕሬዘንቴሽን እና የሰው ልጅ ከእስራት ከሜትሪክሱ ከ31 ወጥቶ ወደ 13 የሚመጣበት ከ3 ወደ 1 ሄደው ከ1 ወደ 3 ስናማትብ ለምሳሌ ከሰማይ ሰማይ ተወረድ በድንግል ማርያም ተወለድክ ከሲኦል አውጥተህ ወደ ገነት አስገባህ ነው። ከሲኦል ማውጣት ከ1 ወደ 3 ይሆናል። ስለዚህ የሚስጥር ማህበራቱ የሚጠሩት ምንድነው? የሰው ልጆች ከሜትሪክስ እነሱ ካስቀመጡት እሳቤ አምልጦ ወደ ዘላለም ሕይወት የሚሄድበት መንገድ ስለሆነ በጣም አጥብቀው ይጠሉታል። ዛሬም ከነገም ወዲያ ኢትዮጵያውያን ስንሆን ይሄ ነው ሚስጥሩ። የሚጠሉበት እነሱ እጣ ቁጥር አይፈልጉትም አይወዱትም ምናምን የሚባለው እሳቤ ዋናው ሚስጥር ምንድን ነው? እኛን ከዘላለም ሞት ወደ ዘላለም ሕይወት ኢየሱስ ክርስቶስ ያሸጋገረበት መንገድ ነውና ስላሴን የመሰልንበት ነውና ያንን ነገር ምን አይወዱትም? የሚስጥር ማህበራት አይወዱትም። ከእግዚአብሔር መለየትና መልክ ማሳጣት ነው። ይሄ ነው መልሱና በዚህ ከዚህም በኋላ ተረዱት ለማለት ነው። አመሰግናለሁ። እሺ ኦኬ። ሶስተኛ ያው 3 ጥያቄዎች ነው ያሉኝ፣ ያው ለተመልካቾቼ እንዳይበዛባቸው ስለ 911 ምናልባት 911 ከኢትዮጵያ ጋር ምን ያገናኘዋል? ምክንያቱም ባለፈው ስለ 369 አብራርተህ ነበርና 911ስ ይሁን የሚያገናኘው ነገር አለ? እሱን እስቲ ሰፋ አድርገህ 911 ከ3 ከ6 ከ9 ጋር ይገናኛል፣ እናገናኘዋለን። እሺ መጀመሪያ ግን ባለፈው 369 ላይ እንዳልኩት ሰምታይምስ ሐሳብ መንፈሳዊ ነገር ሐሳብ የሆነ ጊዜ ይመጣልሃል፣ የሆነ ጊዜ ከላይ ላይ እንትን ይላል ይሄዳል ይመጣል። ይሄንን በእንደዚህ በመንፈሳዊ እንቅስቃሴ ላይ ያሉ ሰዎች አዌር ያደርጉታል። እውቀቱ ይኖራል ግን ሰምታይምስ ይጠፋብሃልና ሳልነግራችሁ ያለፍኩት ነገር ስላለ ነው። የ3 የ6 የ9 ማለት ነው። እና ከ9 ከ11 ጋር ወይም ከዚህ 3 እና 1 ጋር እንዴት እንደሚገናኝ እናገናኘዋለን። መጀመሪያ 369ን እናንሳ። 369 እስቲ እናብዛው። 3 ሲባዛ 6 ሲባዛ 9 162 ይመጣል። ይሄንን ያዙት።
ኦኬ ሲባዛ ሲሆን ኦኬ 3 ሲባዛ 6 ሲባዛ 9 162 ይሆናል። እሺ አዳም 1000 ዓመት ሳይሞላው 70 ዓመት አጉሏል። በ930 ዓመቱ ነው ያረፈው። አንድ ቀን አልሞላው። በእግዚአብሔር አንድ ቀን በእኛ 1000 ዓመት ነው። በእኛ 1000 ዓመት በእግዚአብሔር ዘንድ አንድ ቀን ነው አይደለ? በበላህበት ቀን ትሞታለህ ማለት 1000 ዓመት አንድ ቀን ራሱ በእግዚአብሔር ዘንድ አልሞላውም ማለት። በበላህበት ቀን ትሞታለህ ሲባል 1000 ዓመት አልሞላም፣ አንድ ቀን አልሞላም በእግዚአብሔር ዘንድ ማለት ነው። አንድ ቀን ሊሞላ 70 ዓመት ሲቀረው በምድር 70 ዓመት በእግዚአብሔር በሰዓታት በ24 ሰዓት ብናከፋፍለው የተወሰነ 1 ሰዓት ከምናምን ይቀረዋል። 22 ከ30 ምናምን እንደዚህ ይመጣል። እሱን ለሌላ ጊዜ እንተውና ግን 70 ጉሏል ማለት ነው። 70ውን ያዘልኝ። ሔዋን ደግሞ 1000 ዓመት እሷም አብራ አይደለ 1000 ዓመት በበላችሁ ቀን ትሞታላችሁ። እሷም አንድ ቀን አልሞላትም። 1000 ዓመት ሳይሞላት የሞተችው መቼ ላይ? በ908 ዓመቷ ነው የሞተችው። ኦኬ 92 ዓመት አጎላለች ማለት ነው። ኦኬ ስለዚህ ኢየሱስ ክርስቶስ የጎደለንን 1000 ዓመት ስንሞላ የዘላለም ሕይወት ይሰጠናል። አሁን ራዕየ ዮሐንስ ላይ ከንጉሱ ጋር ከአምላክ ጋር ለ1000 ዓመት ይነግሳሉ ማለት 1000 ዓመት መሙላት ማለት የዘላለም ሕይወት ማግኘት ማለት ኔክስት ላይፍ ትንሣኤ መሄድ ነው። አዳም ዕፀ በለስን ባይበላ ኖሮ 1000 ዓመት ሲሞላ ታድሶ ወደ መንግስተ ሰማያት ነበር የሚገባው የነበረው። ስለ ሰዓተ ያቺ ጉለቷን። ስለዚህ ክርስቶስ መጥቶ የሞላት መንገድ ናት። 70 ሲደመር 92 162 ይሆናል። የሚገርም ነው። የሚገርም ነው አይደል? በ3 በ6 በ9 እንግዲህ አገናኝተን መስቀል ላይ የሰራውን ስራ አይተናል አይደል? ይሄንን ሳልነግራችሁ ስለነበር ነው። ሁለተኛው ይሄ አዳም ሲሰራ መጽሐፈ ኩፋሌ ላይ የ30 ዓመት ተደርጎ ተሰራ እንጂ 30 ዓመትን አልኖረም አይደል? ስላሴዎች ሲፈጥሩት የ30 ዓመት ወጣት ጎልማሳ የ30 ዓመት ጎልማሳ አድርገው ሰሩት እንጂ 30 ዓመትን የኖረ ጎልማሳ አይደለም አይደለ? ዛሬ ላይ የተፈጠረ 30 ዓመት እድሜ ያለው ሰው የሚመስል ሰው ተሰራ ነው። ስለዚህ ኢየሱስ ክርስቶስም 30 ዓመት ሙሉ ሳይሰራ ማለት ነው። ኢትዮጵያ ላይ መጥቶ ምናምን ብዙ የሰራው ስራ አለ። ግን በግልጽ ወደ ስራ ተጠምቆ ወደ ስራ የመጣበት መንገድ በ30 ዓመቱ ትክክል በ30 ዓመቱ ነው። ስለዚህ 30 ዓመት አዳም ያልተኖረው ልጅነቱን የኖረው ኢየሱስ ክርስቶስ ያልተኖረ የ30 ዓመት ተደርጎ ሲሰራ 30 ዓመት ያልኖረ ሰው ነው። የሚገርም ነው። ስለዚህ 30 ዓመቱን ኢየሱስ ከኖረለት በኋላ ነው ስራ ከዛም በኋላ የጀመረው ማለት ነው። ስለዚህ ከ30 ዓመቷ ከ900 ከኖረባት 930 ላይ 30 ስትቀነስ ስንት ዓመት ይሆናል? 100 ዓመት ማለት 900 ዓመት ይሆናል። ከ1000 ዓመት ላይ 900 ስንቀንስ 100 ዓመት ጎሎታል። ያዝልኝ። ኦኬ ሔዋንም የ15 ዓመት ተደርጋ እንደተሰራች መጽሐፈ ኩፋሌ ይናገራል አይደል? ሌላም መዛገብቶችም አሉ። ስለዚህ 15 ዓመቱን ከ908 ዓመት ላይ ስንቀንሰው ስንት ይሆናል? 897 ይሆናል። 97 ዓመት ይሆናል። 897 ማን ነው? 893 ዓመት ይሆናል። 93 ኦኬ ስንቀንሰው ማለት ነው። 107 ዓመት ምን አድርጋለች? እሷ ጎላለች። እሺ 2 ሲደመር 100 ሲደመር 107 ስንት ይሆናል? 207 አሁን ይሄንን ቀመር 3 ሲባዛ 69 ስንት እንደሚመጣ ታውቃለህ? 3 ሲባዛ 6 እና 9 69ን ሁለቱን አንድ ላይ አድርገን አብና ወልድን አድርገን በመንፈስ ቅዱስ በ3 ስናበዛው ማለት ነው ስንት ይሆናል? 207 ይመጣል አይደለ? ይሄ አሁን 207 እንግዲህ 3 ሲባዛ 6 ሲባዛ 9 162 የጎደላቸውን አደረገና በትክክል የኖሩበት ዘመን ደግሞ ሲጣራ የጎደለበትን 207 ዓመት ይሆናል። ያች በ3 በ6 በ9 ሲባዛ ማን ነው 3 ጊዜ 69 ሲባዛ 207 ይሆናል። ያስከው አይደለ? 3 6 9 እስካሁን አልሳተም። ስለዚህ በኢትዮጵያ ስነ ቀመር ባይዘው ክርስቲያን የሆናችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ ስንክሳር በጣም እንትን እንዳንለው በጣም ያነሰ ነገር እንዳናደርገው በጣም መዋጊያ እንትን ማሽናችን እሱ ነው። ወደፊት
በስነ ቀመር ኢትዮጵያውያን የሚዋጉበት እስከ ዛሬም በስንክሳር ተደርጎ በየቀኑ የሚደረጉት ነገር በ365ቱም ቀናት ዝም ብሎ ኮንሲደንስ አጋጣሚ አይደለም። ከአንዱ ቅዱስ እስከ አንዱ ቅዱስ ባለው ጊዜ ውስጥ የውጊያ ቀመር ነው። እሱ ወደፊት የኢትዮጵያ ጥበብ በሚለው ላይ የምንገልጸው ይሆናል ነው። ስለዚህ ስንክሳርን የምታገኙ ሰዎች ብትችሉ መጽሐፉን ገዝታችሁ ብታስቀምጡ ወደፊት ለልጆቻችሁም ሰጣችሁ እናንተ የምትዋጉበት የምናሸንፍበት መንገድ ነው። ሰው ስንክሳር ላይ በቀመር የኢትዮጵያ ቀመር ለምሳሌ 9/11ን እናንሳ። 9/11 በእነሱ በፈረንጆች በሆነበት ዘመን ላይ በእኛ 1994 ዘመን መለወጫ ዘመነ ማርቆስ ላይ ነው። ዘመነ ማርቆስ ላይ ሲሆን የአንበሳው ጊዜ ነው እና ሪፕሬዘንቴሽኑ ማርቆስ አንበሳ ነው እና ያ በሚሆንበት ጊዜ አሁንም በ2026 በዘመነ ማርቆስ ላይ ከሊዮ ጋር ምናምን የሚገናኝ ይሄ ሬጉለስ አላይመንት የሚባል አለ። ብዙ አልነካካም፣ ግን ከሊዮ ጋር የተገናኘው ለዛ ነው። ዘመነ ማርቆስ ሲሆን በኢትዮጵያ ቀመር ዘመነ ማርቆስ ላይ ነው ሁልጊዜ የአንበሳ ትንቅንቅ የሚኖረው ማለት ነው። ስለዚህ ከኢትዮጵያ ቀመር ልክ ዘመን መለወጫዋ ላይ ያ ነገር የተደረገው የኢትዮጵያ ሚስጥር ነው። ለምንድን ነው ከተባለ ከመስከረም 1 ጀምረን መስከረም በፈረንጆቹ 9/11 ነው፣ በእኛ አንደኛ ቀን አንደኛ ወር ነው። በፈረንጆቹ 9/11 ነው ማለት ነው። ከመስከረም 1 ጀምረን ልክ እስከ ክርስቶስ እስከተወለደበት መጋቢት ማን ነው ታህሳስ 29 119 ቀን ነው የሚለው። ኦኬ 119 ቀን ከዛ ከግራው ይሄ ከመስታወቱ ከግራው ወደ ቀኝ ስናነበው 9/11 ሲገለበጥ ይኸው ምን እንደሰራው በኢትዮጵያ ቀመር እንዴት እንደሚሄድና የኢትዮጵያን የእነ ሄኖክ መንገድ በኢትዮጵያው መንገድ እንደሄደ በእነ መልከ ጸዴቅ መንገድ እንደሄደ ኢየሱስ ክርስቶስ ማሳየው አንደኛው ይሄ ነው። ሁለተኛው ከመስከረም 1 ጀምረን ጌታ እስከተሰቀለበት በጥንተ ቀመሩ መጋቢት 27 ነው። ይሄ ይታወቃል፣ በቤተ ክርስቲያኗ ቀመር ይታወቃል። ከመስከረም 1 ጀምረን እስከ መጋቢት 27 ስንት ቀን እንደሆነ ታውቃለህ? 207 ነው። ቅድም ምን ብለናል? 3 ሲባዛ 69 207 ይሰጣል ነው። ጉለትን የሞላበት አይደለ? ስለዚህ 207 ማለት 2 ሲደመር 7 ስንት ይሆናል? 9 ይሆናል። ትንሳኤው መቼ ነው? መጋቢት 29 አይደለ? ከመስከረም ጀምረ እስከ መጋቢት 29 209 ቀን ነው የሚሆነው። 2 ሲደመር 9 ስንት ይሆናል? 11። ስለዚህ በ3 በ6 በ9 ቀመር 9/11ም አለ። አሁን 9/11 በእነሱ እንትንም ነው የስልክ ጥሪ ነው። 9/11 ፖሊስ ነው። 911 ይላል። ፖሊስ ነው። ደህንነቶች ሴኩሪቲ ለአደጋ ለምናምን የሚጠሩበት ነው። ይሄ በአሜሪካን እና በካናዳ የሚኖሩ ሰዎች ያውቁታል። ሚስጥሩ 911 ይታወቃል እና ፖሊስ መጥሪያ ነው። ፖሊስ እንደ መላእክት ማሰዣ ነው እና እነሱ ለምድራዊ ለኤጀንቱ የሚሰሩት ነው። አሁን በፖሊስ ምናምኑ ላይ የሚሰሩት እነሱ ሀገር ላይ ከደህንነት ጋር ከሲስተሙ ጋር ይሄ ከሴኩሪቲ ሴክሬት ሜምበር ጋር አብሮ የሚሰሩበት ነው። በምክንያት ነው። አሁን ፎቁን ካየኸው 11 ቁጥር ነው። 11 ቁጥር ነው። 11 ቁጥር ነው። 1 እና 1 2 ነው። 2 ያዝልኝ። 2 ማለት ኢየሱስ ማለት ነው። እንዴት? አሌፍ ቤታ ማለት ቤት ማለት ቤትም ነው። 2 ልጅ ማለትም ነው። በዕብራይስጡ ማለት ነው። ቤት ማለት ቤት ነው። አሌፍ አባት ነው። ቤታ ልጅ ነው። ጋሜል መንፈስ ቅዱስ ነው። ገብተዋል? አሌፍ ቤታ ጋሜል የሚለው ነው። ስለዚህ ቤታ ልጅ ነው። ልጁ ማለት ነው። ቤቴልሔም አሁን ይባል የለ የመስዋዕት ዳቦ እንደዛ ከዛ ጋር የተያያዘ ነው እና የዳቦ ቤት እንደማለት ነው። ስለዚህ ቤታ ልጁ ነው ወርዶ በመስቀል ዋጋ የከፈለው። እሺ 9 ሲደመር 11 ስንት ነው የሚሆነው? 20 2 ሲደመር 0 2 ኢየሱስ ክርስቶስ ለሰው ልጆች ከአብ ከወልድ ከመንፈስ ቅዱስ ወደ ምድር ወልዶ የሰው ልጆችን ያዳነው ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ መንገድ ነው። ስለዚህ እቺ ቀመር ኢትዮጵያ ላይ ስለታሰረች ያችን ስለዚህ 9 እና 11 ከዚህ ጋር ተገናኝቶ እንትን ምንል የሚገናኝ ነገር ነው ያለው እና ሜትሪክሱ ላይ ከሜትሪክሱ ጋር ተያይዞ የተለቀቀበት ቀን ካየ
በማርች ለመጀመሪያ ሜትሪክስ የሚለው ፊልም ለመጀመሪያ ጊዜ የለቀቁት በ1999 በፈረንጆቹ። አንዷን ዞር አድርገን ራሱ ዞር እናደርገው ምን አይነት መንገድ እንዳለው ይታወቃል። ማርች 31 ነው። ማርች 31 ያው ፊልሙ ላይ ካያችሁ ቀይ ቤት ይወጣል። ኦኬ ማርች ማለት ማሪሽ፣ አሪሽ፣ ሜሪሽ እያለ ሬድ ማለት ነው። ሬድ ብለድ ማለት ነው። ሶ ያንን ይወጣል። እሱም ወደፊት ከፊልሞች ጋር ስናነሳው አንድ ላይ የምናነሳው ነው። ግን ያለ ምክንያት አይደለም። ከሱ ጀምሮ ልክ ከተነሳበት እሱ ፊልሙ ከተለቀቀበት እስከ ፔንታገን እስከ ተመታበት ከ9/11 ድረስ 27 ወራት ነው። 2 ሲደመር 7 9 ነው። ዩሲ ምን እንደሚሰሩ ማለት ነው። ከዚህ ጋር የተያያዘ በጣም የሚገርም ነው። እኔ አሁን ኮንሲደንስ አይደለም ዝም ብሎ አይደለም እንትን የሚሉት ማለት ነው። እያንዳንዱን ነገር በምክንያት ነው የሚያደርጉት እና ከዛ ጋር ተያይዞ እሱም የዛ ላይ የሚሰራው ኒዮ የሚባለው መቼ እንትን እንዳለ ታውቃለህ? ኤክስፓየርድ የሚያደርገው ፓስፖርቱ ፔንታገን የተመታበት ቀን። ስለዚህ ፕሮግራም የተደረገ ነገር ነው። ተግባባን? ኢየሱስ ክርስቶስ ኒዮ ሪፕሬዘንቴሽኑ የኢየሱስ ክርስቶስን ነው። ዲስቶርት ያደረጉት በጣም ብዙ መረጃ አለ። ባይዘው ወደ ራሳቸው ወስደው የሚያደርጉት ነገር አለ። እሱን ትተን አንጥረን ግን መንገዱ ምን እንደጠቀሱ ለማየት እንሞክራለን በፊልሞቹ ላይ እና ኢየሱስ ያዳነበትን ነው። ኒዮ አሁን እሱን የያዘ ነው። 3 እና 1ን ሚስጥር የያዘበት ስለሆነ ከዛሽ ጋር ተገናኝቶ 9/11 ከኢትዮጵያ ዘመን መለወጫ ኢየሱስ ክርስቶስ እስካዳነበት ድረስ 9 እና 11 ነው ብለን አግኝተነዋል አይደል? አሁን መጋቢት 27 እና 29 9 እና 11 ነው። ከዚህ ጋር የተያዘ ነው እና ኒዮ የመረጡት በ30 ዓመቱ ነው። ኦኬ ፊልሙ ላይ መተው ወደ ሜትሪክሱ እንዲገባ ወይ ደግሞ ሜትሪክሱ የሚቃረነውን ሲስተም ሪቤሊዮኖቹ ጋር እንዲሰራ ያስገቡት በ30 ዓመቱ ነው። ኢየሱስ ክርስቶስ ስራ የጀመረው በ30 ዓመቱ ነው። ከዚህ ጋር የተያዙ ነገሮች አሉ። እስቲ ስለዚህ ደግሞ ወደፊት እንላለን። ስለዚህ የ3 እና 1 የ9 እና 11 ሚስጥር የ3 የ6 የ9ም እያንዳንዱ ምን ያህል የተያያዘ መሆኑን በዚህ እንድታውቁ ነው። ምንም አጋጣሚ የሚባል ነገር የለም። ኢትዮጵያውያን ብዙ ሚስጥራትን ለምድሪቱ ሰጥተዋል። ወደፊትም ያደርጋሉ። ሰውንም ይታደጋሉ። ኢትዮጵያ በጥበቧ በእግዚአብሔር እርዳታ የሰው ልጆችን ከሰይጣን አስተሳሰር ከሜትሪክሱ ሁሉ ነፃ የምታወጣ ሀገር ነች። እግዚአብሔር ይርዳን። እጆቿን ወደ እግዚአብሔር የምትዘረጋ ነች። መልካም ሰላም። ስለነበረን ቆይታ እናመሰግናለን። በጣም አርግተህ ነው የመለስክልኝ ጥያቄዎችን። ስለዚህ በሌላ ጊዜ ውድ ተመልካቾች እስከምንገናኝ ድረስ ደህና ሁኑ እላችኋለሁ። ከዛ በፊት ግን ለዚህ ቻናል እንደጨረሳችሁ ላይክ አድርጉ፣ ለብዙ ሰው እንዲዳረስ እናም ደግሞ ሼር ላይክ አድርጉ። እናመሰግናለን። መልካም ሳምንት፣ መልካም ጊዜ ይሁንላችሁ።